ወንጌላዊ መኬቦ ባዶሎ እባላለሁ። የሆሳዕና እናት ቃለ ሕይወት ቤተክርስቲያን ስነ መለኮት ኮሌጅ ዳይሬክተር እና አስተማሪ በመሆን የማገለግል አገልጋይ ነኝ። በዚህ ጊዜ ልጃችን አስቴር መዝሙር በአዲኛ መዝሙር ስታወጣ አንም ወንጌል ነቀሶሞ የሚል ዝማሬ አውጥታለች። መዝሙሩን በሚገባ ሰምቼዋለሁ። በጣም አስፈላጊና ወቅታዊ ብቻ ሳይሆን ቋሚም የጌታችን የኢየሱስ ክርስቶስ ትእዛዝ ከትንሣኤም በኋላ ትእዛዝ የሰጠበትና ሐዋርያቱም ቀጥሎም ደግሞ የነበሩት የቤተ ክርስቲያን አባቶች በየዘመናቱ ሁሉ ይህንን ትእዛዝ እየፈጸሙ ያሉበትን አገልግሎት በማስመልከት ይህንን ዝማሬ በማውጣቷ በጣም ደስ ብሎኛል። ይሄ ዝማሬ እያመለከተ ያለው ማንም በክርስቶስ ኢየሱስ አምኖ የዳነ ሁሉ ወንጌልን መመስከር እንዳለበት የሚያመለክት ነው። ወንጌልን መመስከር ማለት ዝም ብሎ በፈቃደኝነት ወይ በምርጫ ወይ ደስ ካለን ወይ ካላለ የምንተውበት ተነሳ ይሆን ጌታችን ኢየሱስ ክርስቶስ ያዘዘበት ትእዛዝ ስለሆነ ደግሞም ከትንሣኤ በኋላ የመጨረሻ በምድር ላይ የኑዛዜ ቃል ከመሆኑ የተነሳ ማንም በክርስቶስ አምኖ የዳነ ሁሉ ወንጌልን የመመስከር ኃላፊነት አለበት። መብቱም ግዴታውም ያለበት አገልግሎት ነው። ስለዚህ ይህን አገልግሎት ለማስታወስ ለማነሳሳት ይህንን ለኢትዮጵያ ውስጥም በውጭ ሀገርም ላሉት ሀዲኛን ቋንቋ መስማት ለሚችሉት ወገኖች ሁሉ ይህንን መልእክት አቅርባለች እና ጌታችን ኢየሱስ ክርስቶስ ቀድሞም ቢሆን ሲመጣ እግዚአብሔር ዓለምን ሁሉ ለማዳን ብሎ ወዶና ፈቅዶ አንድያ ልጁን ኢየሱስ ክርስቶስን ለሞት አሳልፎ የሰጠበት ነው ወንጌል። ቀደም ሲል መጥምቁ ዮሐንስ ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ እየሰበከ ነው የመጣው። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ የሚለው ቃል ጌታችን ኢየሱስ ክርስቶስ በምድር ያለውን አገልግሎቱን እያበቃ በመስቀል ላይ ልክ እንደሚታረድ በግ በሽላቶቹም ፊት ዝም እንደሚል አይነት በግ ሆኖ ለመስቀል ሞት እንዲበቃ ያደረገው ነው ወንጌል። ወንጌል ሰውን የማዳን ኃይል ያለው ነው። ወንጌል ከሞት ወደ ሕይወት የሚያሻግር ነው። ወንጌል ከጨለማ ወደሚደነቀው ብርሃን የሚያሻግር ነው። ወንጌል ለዘላለማዊ ለሰማያዊ መንግስት ዜግነት የሚያበቃ ነው ወንጌል። ስለዚህ ይህንን ወንጌል እያንዳንዱ የዳነ ሁሉ የመመስከር መብትና ግዴታ ያለበት አገልግሎት ነውና ይህንን በዚህ አንጻር ይህንን ዝማሬ ልጃችን አስቴር የሆሳዕና እናት ቃለ ሕይወት ቤተክርስቲያን ስነ መለኮት ኮሌጅ ተማሪ ጥሩና ትክክለኛ የሆነው መጽሐፍ ቅዱሳዊ የሆነ ዝማሬ በማቅረቧ ማንም ሰው ክርስቲያን ሁሉ ይህንን ዝማሬ መጠቀም እንዲችል ላበረታታ ይፈልጋለሁ። ይህም አገልግሎት ደግሞ በመንፈስ ቅዱስ እና በቃሉ መሰረት ላይ የቆመ አገልግሎት ከመሆኑና እና እግዚአብሔር አምላክ የሚከብርበት አገልግሎት ስለሆነ በጣም መልካም ነው። እንግዲህ ወንጌል ያ ብቻ አይደለም። ጌታችን ኢየሱስ ክርስቶስ ዋጋ የከፈለበት ወንጌል ነው። እሱን ተከትሎ ሐዋርያት ዋጋ እየከፈሉ መስዋዕት በመሆን ነው ይህን ወንጌል ለቀጣዩ ትውልድ ያሸጋገሩት። ቀጣዩም ትውልድ ደግሞ ነባር የጥንቱ ቤተክርስቲያን አባቶች ለዚህ ወንጌል ታርደዋል። ለዚህ ወንጌል ትልቅ መስዋዕትነትን ከፍለዋል። በእሳት ተቃጥለዋል፣ በመጋዝ ተሰንጥቀዋል። ከባድ ቅጣቶችን ሁሉ ወደ ለሞት ሲወስዱ ሳይሳሱ ለነፍሳቸው ያሳለፉበት ነው። ይህ ወንጌል አንደኛ በመጸለይ ነው፣ ሁለተኛ በመመስከር ነው፣ ሶስተኛ ቤተክርስቲያን በመላክ ነው፣ አራተኛ ገንዘብ በመስጠት ነው፣ አምስተኛ እና ትልቁ ዋነኛው ግን የህይወት ምስክርነት ነው። ሰው ክርስቶስ ኢየሱስን መሰል ህይወት ከኖረ ወንጌል በህይወት ይመሰከራል። ትልቁን ስፍራ የሚይዘው 2/3ኛውን ደረጃ የሚይዘው ህይወት ምስክርነት ነው። ክርስቲያኖች እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ብሎ ጌታ ኢየሱስ ክርስቶስ በተራራው ላይ ያስተማረው ትምህርት አለና ክርስቶስን መሰል ህይወት መኖር ትልቅ የወንጌል መሰረት ነው። ዛሬ እኛ አማኞች የክርስቶስን ህይወት ልንኖር ይገባናል። ክርስቶስን ማሳየት ይገባናል።
ዓለማዊነትን ማሳየት አይገባንም። ዓለማዊነትን እያሳየን ወንጌል እየመሰከርን ብንል ብዙ ሰዎች አይቀበሉም። አን ወንጌላዊ ሙሉጌታ አበራ የሞም ሆሳዕና ቃልዮት ቤተክርስቲያንን መጽሐፍ ቅዱስ ትንቢትን ተማሶም ከባኩ ማጨንሶም መዝሙር ንያይ አስተረክ ወንጌል ነቀስን ልክን ዘመተሞክ ለወከት ዋማስ ይሆን ወንጌል ልክን ክሮሃን ኩ መዝሙር ጠለ ኢሳን ይሆን ኔስ አማናን ሁንድም ይሆን ምን በይሆን አምባን ፍላ አንጎን በይ ሁንደንም ወንጌል ነቀስም ንኒ እግረሟን ኔስዋ ዶልኮክ አማናን አዋዳን ሁንደም ወንጌል ኩሎም ምስን ወንጌል አፉ በመንን ወንጌል አፍንሶም ምስናት ይብክን ኔስ ታውለን ዋይ አዋድና ሚውክ ገትምና ሚውክ ዶሉንድ ሄጅ ሲንዶ ምስናም ይሁክ ወሻ ከይዲስኮክ ኢት ወንጌል ሙልማን ሁንደም አፍንሶም ምስናት መጽሐፍ ቅዱስን ማቴዎስ አሰን ለመየኔ ሰደንቶኔ ተሙኔ ሰደንቲስ ሆንስ አፌቤ ማሌ ዋሰጋር ሁሉንድናም ኩሌ ያ ኢጃጃኩ ኩሰገር ጳውሎስ ኩራኳን ሙላዋዳን ሁንድም ኩጥዋን ይብክን ኔስ ካውለ ሄዶሞክ ዋሰጋር ሙልማንን ኩሌነት ይብክን ከበደ መሃኑን ቆጥኖ ምስን አደራየን አሶም Paulo sen kiduko alla makamulla ges karakena te
badone chigaba ya tukenisa lambe nulison to chafu kenisa animna kasombo wengeli Yesusa ulistano moyo duwa mashkaisa nakasombo anim kadolina bikamamo nakasombo anim kadolina bikamamo nakasombo anim kadolina bikamamo nakasombo anim kadolina bikamamo bishirai sagara nakasombo ogoman koma nakasombo tatisanchoma nakasombo ulundichina nakasombo Sakamoyo makafata wengelu ni sakamone uli sakamoyo uludole oyo uli sakamoyo unisomo itoken forida soyo uli sakamoyo wengel kuramona wamdano mone uli sakamoyo wengel kuramona mishirache ane uli sakamoyo wengel kuramona wamdano mone uli sakamoyo ashera uli sombe bati ashera uli sombe bati wengela sodmishawati nakasombo anim kadolina bikamamo nakasombo anim kadolina bikamamo nakasombo anim kadolina bikamamo nakasombo anim kadolina bikamamo bishirai sagara nakasombo